እንዴት ናችሁ? ሰላም አመሻችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ላዛኛ ነው የምሰራው። ላዛኛ እሰራለሁ። እዚህ ጋር ያው ተቋርጦብኝ ነው ቪዲዮ እንጂ ከመጀመሪያው ጀምሬ ነበር የሰራው፣ ተቋረጠብኝ። እዚህ ይሄን ለመስራት 4 ብርጭቆ ውሃ ነው የተጠቀምኩት። 4 ማንኪያ ዱቄት፣ 4 ማንኪያ ደግሞ ኒዶ የወተት ዱቄት ማለት ነው። 2 ክሬም እና 4 ማንኪያ ቺዝ ነው የተጠቀምኩት። ያው ቺዙ ይሄ ነው። ስለዚህ ቁንደ በርበሬ እና ጫው ጨምሬበታለሁ። ከዛም በኋላ አንተክትኬ ነው አሁን የዘጋሁት በስሎ ማለት ነው። ስለዚህ እዚህ ጋር ደግሞ ሽንኩርት እያቁላላው ነው ለዶሮ በትንሹ ከትፍ ያለው እዚህ ውስጥ ጨምርበታለሁ ማለት ነው። ተከታተሉኝ። ሰብስክራይብ እና ሼር ላይክ አድርጉ። ቪዲዮ እስከ መጨረሻ ተመልከቱ። አብራችሁ ሁኑ። ዛሬ ላዛኛ ነው የምንሰራው እራት ማለት ነው። ዛሬ 8 ነው በኢትዮጵያ አቆጣጠር፣ አርብ ማታ እራት ማለት ነው። እዚህ ቲማቲም ጨምሬበታለሁ። ዘይት ያው ያስፈልጋል። እኔ እንደምሰራ ነው የሚሰራው። ሌሎቹ ደግሞ በሌላ አይነት ሊሰሩ ይችላሉ። ደግሞ ይሄኛውን ሲሰራ ደግሞ ይሄ ኩኪንግ ክሬም የሚባል ቢኖር ኖሮ ይሄን አልጠቀምም ነበረ። እሱ ስለሌለ ነው ዛሬ ይሄን የተጠቀምኩት። በጣም ቆንጆ ነው የሚሆነው። ስለዚህ ተከታተሉ። ሽንኩርት ሁሉ ምግብ ውስጥ ስለሚገባ ችግር የለውም። ያጣፍጣል። ምግብ ቆንጆ ነው። እና ይሄንን ቅመም ጨምርበታለሁ። ይሄ በቅሎንስ ነው የተፈጨ በቅሎንስ። ከዛ ደግሞ የተፈጨ ነጭ ሽንኩርት የተፈጨ ነጭ ሽንኩርት እና እነዚህ ነው የጨመርኩበት። የተፈጨ ነጭ ሽንኩርት፣ የተፈጨ በቅሎንስ፣ የተፈጨ ኦቲን እና ሽታው በጣም ደስ የሚል ነው። ሌላ ጊዜ ለመጠቀም ከፈለጋችሁ እና ይሄ ማለት ነው ተጨመረበት። እየሰራችሁ ብሉ እንግዲህ። ላዛኛ በዶሮ ነው የምሰራው። ዶሮውን ደግሞ አጥቤ አስቀምጫለሁ፣ አሳያችኋለሁ። ተከታተሉ። ይሄ ደግሞ እንደ በርበሬ ነው የሚመስለው፣ ፋብሪካ ነው የሚባለው። ትንሽ ጠብ ላድርግበት፣ ቆንጆ ነው። ይሄ ልጨምርበት፣ ሌላው ተጨመረብኝ። ያው እንደ ኢትዮጵያ በርበሬ ነው ግን በርበሬ አይደለም። ይሄ ደግሞ ነጭ ቁንደ በርበሬ ነው። ጥቁር ቁንደ በርበሬ አለ፣ ነጭ ቁንደ በርበሬ አለ። በጣም ያጣፍጣል። ምግብ ትንሽ ያቃጥላል፣ ደስ ይላል። እና ዶሮ በዚህ መልኩ በትንሽ ቆርጬ እንደስያ አጥልዬ ውሃውን ከውስጡ አጥፌ በደንብ ጥብ አድርጌ አብዝቼ ነው አሁን ጨምርበታለሁ።
በዚህ መልኩ እየሰራን ነው። ዶሮ ሲበስል ከዛ በኋላ እንመለሳለን። ዶሮ ሲበስል ሻይ አፈላለሁ። የወተት ሻይ ነው የማፈላው። እራት ላይ የወተት ሻይ ነው የሚፈላው እዚህ ቤት። እስከዛ ድረስ ይሄን እስከሚበስል ከበሰለ በኋላ ተመልሰን እንገናኛለን። ዶሮ በእንደዚህ መልኩ ደርሷል፣ ተጠብሷል። አሁን ወደ ላዛኛ አሰራር እንሄዳለን ማለት ነው። ተከታተሉ። ይኸው እንደዚህ ደርሷል። እግዚአብሔር ይመስገን ቆንጆ ሆኖ ነው የበሰለው። ይሄን አዘጋጅቻለሁ። እዚህ ላይ ነው የምሰራው። ይሄም አለኝ። ቅድም እንደ አጥሚት ነገር እየሰራሁት ነገር ነው። እስከ ደግሞ መኮሮኒ አለኝ። ስለዚህ አብረን እንስራ። እዚህ ጋር ደግሞ ቺዝ አለ። ቺዝ ሞዘሬላ ነው የሚባለው መሰለኝ። ይሄ ቺዝ ነው። በጣም ቆንጆ ነው የሚሆነው። ተከታተሉ። ያው ይሄ የኔ አሰራር ነው። ሌሎቹ በሌላ አይነት ሊሰሩ ይችላሉ። ይሄ እኔ የምሰራው እንደዚህ ነው ማለት ነው። በሌላ አይነትም አንድም ሌላ አይነትም መስራት እችላለሁ። ግን ያኛው እቃ ስለሌለ እንትኑ ይሄ መሰራበት ግብአት ስለሌለ ቤት ውስጥ ስላለቀ ነው በዚህ ልጥ የተጠቀምኩት ማለት ነው። እንደዚህ ካደረግን በኋላ መኮሮኒ እዚህ ላይ እንጨምራለን ማለት ነው። በእንደዚህ መልኩ መኮሮኒ ጨምሬበታለሁ። እዚህ ላይ ደግሞ ቁሌቱን እንጨምራለሁ። በእንደዚህ መልኩ ጨምረናል። አሁን እዚህ ላይ ደግሞ መኮሮኒ አንዴ እንደግምበታለን። ላው ላይ ወይ መሀል ላይ ቺዝ ላድርግበት ትንሽ። በቃ ከዚህ አሁን ደግሞ እዚህ ላይ መኮሮኒ ይደረብበታለሁ። እዛ ይሄንን እንጨምርበታለን ከላይ። ያው እዚህ አጥሚት የሚመስለው ነገር ውስጥ ብዙ ነገር አለ። ቺዝ አለ፣ ኒዶ አለበት፣ ዱቄት ማረማንካ አለው፣ ቅመማ ቅመሞች አሉት። በጣም ይጣፍጣል። ያው እንደ አጥሚት ነው ግን ይጣፍጣል። ያው በሸሜን ነው የምሰራው። መኮሮኒ በሸሜን ነው የሚባለው በዚህ ሀገር። በኢትዮጵያ ላዛኛ ነው። ላዛኛ ነው። አዎ ላዛኛ ባላውቅም ግን ላዛኛ ብለው ሲሰሩ አይቼዋለሁ። ይሄው እዚህ ላይ ቺዝ እናደርግበታለን። ከዛ ይሄንን ኦቭን ውስጥ እናስገባና ስበስል አውጥተን እናየዋለን እስከሚበስል ድረስ። እስከዛ ሰላም ቆዩ። ስበስል እንመለሳለን። መልካም ምሽት። ተመልሰን መተናል። ይሄው በስሏል። ላዛኛ በስሏል። በጣም የሚያምር የበሰለው እንግዲህ አሁን ይሄን መብላት ብቻ ነው የቀረው። በጣም ነው የሚያምረው እና የራሴ ደግሞ ይሄን ሰርቻለሁ መኮሮኒ። ይሄንንም እወዳለሁ እኔ ግን ዛሬ የኢትዮጵያ ስልስ ነው የሰራሁት በበርበሬ እና በበርበሬ ነው የሰራሁት። የኢትዮጵያን ስልስ ነው መብላት የምፈልገው ዛሬ። ይሄንን ዛሬ ለዛሬ ይሄ ይቅር ማለት ነው። ይኸው ለራሴ እንደዚህ ሰርቻለሁ። ያው ስልሱ በጣም ደክሞኛል ዛሬ። በጣም ወገቤት በጣም አሞኛል። ስራ በጣም ነው የበዛብኝ ዛሬ። እንደዚህ ለራሴ ሰርቻለሁ። ሻይ አፍልቻለሁ። ሻይ ልቅዳና ለነሱ ላቅርብላቸው እና በእነዚህ መልኩ እንትን ብሏል። ሻይ አፍልተናል። ይኸው ሻይም ደርሷል። ለነሱ ላቀርብላቸው ነው አዘጋጅቻለሁ። ስለዚህ ይሄን
ይሄ ላዛኛ አሁን እኛ ቤት የሚሰራ ነው። እኔ እንደዚህ ነው የምሰራው። ሌላ አይነትም አንድ እችላለሁ። ይሄን እሰራለሁ። እንደዚህ ነው የምሰራው። ሌላ ቦታ ደግሞ ሌላ አይነት ሊሰራ ይችላል፣ አይታወቅም። የኛ እንደዚህ ነው። ሰላም እደሩ። ወዳችኋለሁ። ቻው